እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ከመጽሐፍ ቅዱስ ዛሬ የምንከፋፈለው ስለማይጠፋው ዘር ነው። እኛ ከየትኛው ዘር ነን? ከየትኛው ወገን ነን? ከማይጠፋው ዘር ነን ወይስ ከሚጠፋው ዘር ነን? እንዴት ነው ከማይጠፋው ዘር መወለድ የምንችለው የሚለውን ዛሬ ከመጽሐፍ ቅዱስ ክፍል አብረን እንከፋፈላለን እና መነሻ ቃላችን ወይ መነሻ ጥቅሳችን ወይ መሪ ቃላችን የሚሆነው አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ላይ ያለው ክፍል ነው። የመጀመሪያው የሐዋርያው ጴጥሮስ መልእክት ምዕራፍ 1 ከቁጥር 23 እንዲህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ደግመዋለሁ፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ከዚህ ቃል ተነስተን የእግዚአብሔርን ቃል ስንከፋፈል እንዴት ነው ዳግመኛ መወለድ የምንችለው? የማይጠፋው ዘር ማን ነው? እንዴት ነው እኛም ከማይጠፋው ዘር መሆን የምንችለው ወይስ ከማይጠፋው ዘር መወለድ የምንችለው የሚለውን ከእግዚአብሔር ቃል ዛሬ መልስ እናገኛለን ማለት ነው። ምክንያቱም መጽሐፍ ቅዱስ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ። እኛ ዳግመኛ የተወለድነው በእግዚአብሔር ቃል አማካኝነት ነው ማለት ነው። በእግዚአብሔር ቃል ከማይጠፋው ዘር ተወልደናል። የእግዚአብሔር ቃል ማን ነው? በእግዚአብሔር ቃል አማካኝነት እንዴት ነው ዳግመኛ የተወለድነው ካለን መጽሐፍ ቅዱስ ስለ እግዚአብሔር ቃል እንደዚህ ይላል። የማይጠፋው ዘር ማን ነው ካለን እዚህ ጋር በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሕያው ነው፣ ለዘላለም የሚኖር ነው። ይህ ሕያው ይህ የዘላለም የሚኖር የእግዚአብሔር ቃል ነው። እኛም ከማይጠፋው ዘር የተወለድነው በዚህ በእግዚአብሔር ቃል አማካኝነት። ዕብራውያን ምዕራፍ 4 ከቁጥር 12 እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል ይላል፣ የልብንም ስሜትና ሐሳብን ይመረምራል። የእግዚአብሔር ቃል ሕያው ነውና የማይሞት የማይጠፋ ነው። የማን ቃል? የእግዚአብሔር ቃል። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ለዘላለም የሚኖር ነው። የእግዚአብሔር ቃል የማይጠፋ ነው። የእግዚአብሔር ቃል እዚህ ጋር ምን ይላል? ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብን ስሜትና ሐሳብ ይመረምራል። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ዘላለማዊ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። የማ ቃል? የእግዚአብሔር ቃል። ስለዚህ እኛ ከማይጠፋው ዘር የተወለድነው በእግዚአብሔር ቃል አማካኝነት ነው። ከማይጠፋው ከሚሰራው ሁለት አፍ ካለው ሰይፍ ይልቅ ከተሳለው ስሜትንና ልብን ኩላሊትን ከሚመረምረው በእግዚአብሔር ቃል አማካኝነት ዳግመኛ ተወልደናል ማለት ነው። ምን ይላል? እንደገና ስለ እግዚአብሔር ቃል ሲያወራ ይህ የእግዚአብሔር ቃል ማን ነው? ማን ነው ይህ የእግዚአብሔር ቃል? ማን ነው ይሄኛው የእግዚአብሔር ቃል? አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 እንዲህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ለሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ስለዚህ በዚህ ቃል ኦልሬዲ መልስ አግኝተናል ማለት ነው። የማይጠፋው ሕያው የሆነው ቃል ማን ነው ካላችሁ ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ይላል፣ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ይላል። ለማያልፍ ርስት
እድፈት ለሌለበት ርስት፣ ሁለተኛ የወለደን በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ካለ ሕያውና ለዘላለም የሚኖረው ይህ የእግዚአብሔር ቃል ማን ነው? ይህ የእግዚአብሔር ቃል ኢየሱስ ክርስቶስ። የማይጠፋው የማይሞተው ለዘላለም የሚኖረው ይህ የእግዚአብሔር ቃል ኢየሱስ ክርስቶስ ነው። ስለዚህ እኛ ዳግመኛ የተወለድነው በኢየሱስ ክርስቶስ ነው። ከማይጠፋ ዘር የሆነው በኢየሱስ ክርስቶስ ነው። ይህ የእግዚአብሔር ቃል ኢየሱስ ክርስቶስ ነው። የሚሰራው ልብንና ኩላሊትን የሚመረምረው ይህ የእግዚአብሔር ቃል ማን ነው ካላችሁ ኢየሱስ ክርስቶስ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። በኢየሱስ ክርስቶስ አምነው ኢየሱስ ክርስቶስን ተቀበለው የእግዚአብሔር ልጅ የሆኑት የዳኑት ከማይጠፋው ዘር የተወለዱት እነዚህ ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፈቃድ አልተወለዱም ይላል የእግዚአብሔር ቃል። ዳግመኛ ስንወለድ ከማይጠፋው ዘር የምንሆነው ከእግዚአብሔር ስለተወለድን፣ በእግዚአብሔር ቃል አማካኝነት ስለተወለድን፣ ከእግዚአብሔር ቃል ስለተወለድን፣ ከስጋ ፈቃድና ከስሜት ፈቃድ ስላልተወለድን። ምክንያቱም እዚህ ጋር ምን ይላል? ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ስለዚህ ዳግመኛ የተወለድነው ከማይጠፋ ዘር የሆነው ከስጋ ፈቃድና ከወንድ ፈቃድ ስላልተወለድን፣ ከእግዚአብሔር ስለተወለድን። ስለዚህ የተቀበሉት በስሙ የሚያምኑት እነርሱ የእግዚአብሔር ልጆች ናቸው። እነዚህ የእግዚአብሔር ልጆች ከማይጠፋው ዘር ናቸው። እነዚህ የእግዚአብሔር ልጆች ከእግዚአብሔር ተወለዱ እንጂ ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እዚሁ ላይ ዮሐንስ ምዕራፍ 3 ከቁጥር 6 ላይ እንደዚህ ይላል፣ ላንብብላችሁ። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዋው! ዳግመኛ የተወለዱት ከመንፈስ ተወልደዋል ማለት ነው። ከስጋ ከተወለዱ ስጋ ናቸው፣ ከመንፈስ ከተወለዱ መንፈስ ናቸው። ስለዚህ ከማይጠፋው ዘር የተወለድነው እኛ ከመንፈስ ነው የተወለድነው ማለት ነው። ከመንፈስ የተወለደ መንፈስ ነው። ስለዚህ ከማይጠፋ ዘር ነው ማለት ነው። ይህን ምን ይላል? አንደኛ ዮሐንስ ምዕራፍ 3 ከቁጥር 9 ላይ እንዲህ ይላል እግዚአብሔር ቃል፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። እዚህ ጋር በደንብ ስሙ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግምና ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም፣ ዘሩ በእርሱ ይኖራልና። የማን ዘር? የእግዚአብሔር ዘር። ዋው! በኢየሱስ ክርስቶስ በማመን ዳግመኛ ስትወለዱ የእግዚአብሔር ዘር በውስጣችሁ ይኖራል። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል። የእግዚአብሔር ዘር የማይጠፋ ነው። የእግዚአብሔር ዘር ዘላለማዊ ነው። የእግዚአብሔር ዘር ሕያው ነው። የማይጠፋው ዘላለማዊው ይህ የእግዚአብሔር ዘር ማን ነው ካላችሁ፣ ይህ የእግዚአብሔር ዘር ኢየሱስ ክርስቶስ ነው። ስለዚህ እኛ ዳግመኛ የተወለድነው በኢየሱስ ክርስቶስ በማመን ነው። በኢየሱስ ክርስቶስ በማመን ስንወለድ ከመንፈስ ነው የተወለድነው። ከመንፈስ ስንወለድ ደግሞ ከማይጠፋው ዘር ነን ማለት ነው። ሕያዋን ነን ማለት ነው። ዘላለማዊ ነን ማለት ነው። አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 እንዲህ ይላል፣ ላንብብላችሁ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ወላጁንም የሚወድ ሁሉ ከእግዚአብሔር የተወለደው ደግሞ ይወዳል። ክርስቶስ ነው ብሎ በኢየሱስ ክርስቶስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከማይጠፋው ዘር ተወልዷል። ዘላለም ከሆነው ሕያው ከሆነው ከሚያድነው ከእግዚአብሔር ተወልዷል። ማን? ክርስቶስ ነው ብሎ በኢየሱስ ክርስቶስ የሚያምን፣ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ የሆነ ከማይጠፋው ዘር ተወልዷል ማለት ነው። ምክንያቱም የክርስቶስ ዘር በውስጣችሁ ይኖራል። ያ የክርስቶስ ዘር ማን ነው? ኢየሱስ ክርስቶስ።
በኢየሱስ ክርስቶስ በማመን ዳግመኛ ስትወለዱ የክርስቶስ ዘር በውስጣችሁ ይኖራል። ይህ ዘር ደግሞ የማይጠፋ ነው፣ ሕያው ነው፣ ዘላለማዊ ነው። ለዚህ ነው የእግዚአብሔር ቃል ጴጥሮስ ምዕራፍ 1 ከቁጥር 23 ላይ ዳግመኛ የተወለዳችሁት ከማይጠፋው ዘር ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ዳግመኛ የተወለዳችሁት ሕያው ከሆነው ከማይጠፋው ለዘላለም በሚኖረው በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። ስለዚህ የማይጠፋው ዘር ይህ በውስጣችሁ አለ። ይህ የማይጠፋው ዘር ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ በውስጣችሁ አለ። ዳግም ስትወለዱ ኢየሱስ ከናንተ ጋር ነው ማለት ነው። ኢየሱስ በውስጣችሁ ነው ማለት ነው። ስለዚህ ዳግም ስትወለዱ ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዳችሁ። ዳግም ስትወለዱ ከእግዚአብሔር ነው የተወለዳችሁ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ሕያው ከሆነው ከእግዚአብሔር ተወልደናል። ስለዚህ የእግዚአብሔር ዘር ውስጣችሁ አለ ማለት ነው። ዳግመኛ የምትወለዱት ክርስቶስ ኢየሱስ እንደሆነ የሚያምን ከእግዚአብሔር ተወልዷል ይላል። ስለዚህ ክርስቶስ ኢየሱስ እንደሆነ ካመናችሁ ከእግዚአብሔር ከማይጠፋው ዘላለማዊ ከሆነው ሕያው ከሆነው ከሚሰራው ከእግዚአብሔር ቃል ዳግመኛ ትወለዳላችሁ። ዳግመኛ ስትወለዱ የእግዚአብሔር ቃል በውስጣችሁ ይኖራል። ይህ የእግዚአብሔር ቃል ደግሞ ኢየሱስ ክርስቶስ፣ የኢየሱስ ዘር በውስጣችሁ ይኖራል ማለት ነው። ዳግም ስትወለዱ የኢየሱስ ዘር በውስጣችሁ ይኖራል። ይህ የኢየሱስ ዘር ደግሞ በውስጣችሁ ሲሆን የሚያፈራው የክርስቶስን ባህሪ፣ የክርስቶስን ማንነት ነው። የክርስቶስ ዘር በውስጣችሁ ሲኖር የምትመላለሱት እንደ ኢየሱስ ክርስቶስ፣ እንደ ኢየሱስ ክርስቶስ ባህሪ ነው። ምክንያቱም የማይጠፋው ዘር በውስጣችሁ አለ። ይህ ዘር የሚያፈራው ራሱን ነው። ስለዚህ ክርስቶስ በውስጣችሁ ካለ በውስጣችሁ የምታየው በውስጣችሁ የሚፈራው በእናንተ የሚገለጠው ማንነትና በእናንተ የሚገለጠው ባህሪ የክርስቶስ ነው ሆነው ማለት ነው። እንደ እግዚአብሔር ቃል መመላለስ ትጀምራላችሁ። እንደ እግዚአብሔር ቃል መውጣትና መግባት ትጀምራላችሁ። አስተሳሰባችሁ፣ አመለካከታችሁ ሁሉ የመለኮት ነው የሚሆነው ማለት ነው። ሰማያዊ ነው የሚሆነው ማለት ነው። ዳግም ስትወለዱ ከምድራዊ ሐሳብ ወጣችሁ ወደ እግዚአብሔር ሐሳብ፣ ወደ ዘላለም ወደ ሆነው ሐሳብ ወደዛ ትገባላችሁ። በዛ ሐሳብ ውስጥ ነው የምትመላለሱትና የምትኖሩት። ምክንያቱም እናንተ ከዚህ ዓለም አይደላችሁ ማለት ነው። ዳግመኛ ስትወለዱ በኢየሱስ ክርስቶስ አምናችሁ ስትድኑ ከዚህ ዓለም አይደላችሁ። ስለዚህ በውስጣችሁ ያለው ዘላለማዊ የሆነው መንፈሳዊ የሆነው የሚያድነው የክርስቶስ ዘር ነው። ይህ ዘር ደግሞ የሚያፈራው ዘላለማዊ የሆነውን ባህሪ ነው። ይህ ባህሪ ደግሞ በእናንተ ውስጥ መታየት ይጀምራል። ስለዚህ ከማይጠፋው ዘር ለመወለድ የማይጠፋው ዘር በውስጣችሁ እንዲኖር ከማይጠፋው ዘር ለመሆን ሕያው ለመሆን ዳግም በኢየሱስ ክርስቶስ መወለድ አለባችሁ። ኢየሱስ ክርስቶስ ጌታ እንደሆነ በማመን ዳግም ከተወለዳችሁ ከማይጠፋው ዘር ናችሁ፣ ሕያው ናችሁ። ስለዚህ ዳግመኛ መወለድ የምትፈልጉ ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ተቀበሉ። የዛን ሰዓት እናንተ የእግዚአብሔር ልጆች ናችሁ። ስለማይጠፋው ዘር ከአንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ተነስተን እኔ የተማርኩትና የተረዳሁትን ሐሳብ ለእናንተ አካፍያለሁ። እናንተም ከዚህ ክፍል ላይ የተረዳችሁትና ስለማይጠፋው ዘር፣ ስለ ዳግመኛ መወለድ፣ ስለ እግዚአብሔር ቃል፣ ስለ ኢየሱስ ክርስቶስ የተረዳችሁትን ኮሜንት ሴክሽን ላይ በማስቀመጥ ለሌሎች ሐሳባችሁን እንድታካፍሉ አበረታታችኋለሁ። ቀጣይ በሌላ እስክንገናኝ ድረስ የእግዚአብሔር ሰላምና ጸጋ በሕይወታችሁ ይብዛላችሁ። ተባረኩልኝ።